ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ደህና ነኝ። ይኸው ደግሞ ዛሬ ራቴን በቃ ትንሽ ይህን ማዮኔዝ ነው የሚባል ይሄንን ማለት ነው በትንሹ አደርጋለሁኝ። እኔ ማዮኔዝ ብዙም አይደለሁኝ ግን ያኔ ይሄኛው ከቸፕ ስላለ ነው ማለት ነው። እቺ እናፈታታለን። አይዋ እና እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ከዛ እቺን ቲማቲሟን አንድ ወሬ ማወራችኋለኝ። እናንተ ማጋጥማችሁ ከሆነ አጋጥማችኋል። እኔ ያጋጠመኝን ነው ማለት ነው። ያጋጠመኝ አንዳንዶቹ የኔ ቢጤ ማለት ነው። የኔ ቢጤ ልም ያሉ ድሃ ሆኖ ማለት ነው ራሳቸውን ከግርድና ሳያዋጡ ምን ሳይሉ በሰው ላይ ሲኮሩ በሰው ላይ ሲመጻደቁ በቃ ኩራት ምናምን በቃ የሌለ በሰው ላይ ማለት ነው እንደነሱ ያለው ቢጤ ላይ ሲኮሩ ስታው አይገርማቸውም? አይገርምም? በእኛ በሀገራችን አብዛኛው የተለመደው እንግዲህ ገንዘብ አለ ብሎ ትንሽ ያኔ ሀብታሞችም ያኔ ይኮራሉ እያልኩ አይደለም። ሁሉ ሀብታም አይደለም፣ ግን አንዳንዱን በመሳኪን ላይ በዚህ ላይ ሲኮራ ወይንም ደግሞ እንደሱ ባሉ ሰዎች ላይ ሲኮራ ምን ሲል ያኔ ችሎታውን እንደሚያሳይ ያጋጥማን ማለት ነው። እኔ ግን ያጋጠመኝ ኢንሻአላህ በሌላ ጊዜ ረዘም ባለ ሰፋ ባለ ቪዲዮ አወራችኋለሁ ማለት ነው። በጣም የሚያስገርምና የሚያስደምም ነው ማለት ነው። እና እንደነዚህ ያሉ ሰዎች ምን ይባላሉ ነው? እኔ በጣም ያሳዝኑኛል። ራሳቸውን እንኳን አያውቁም። ራሳቸውን ሳያውቁ ቢያውቁ በእርግጥ እኔ እንደዚህ የሚያደርጉ አይመስለኝም። በጣም ነው የሚያሳዝኑኝ። እና እንደነዚህ ያሉ ሰዎች ያጋጠመው ሰው አለ እንዴ? እኔ ብቻ ነኝ? ያኔ ለደህና ሰዎች ፊት ምናምን ደህና በጣም ተመስጋኝ ሰው እንዲወዳቸው ሰውም እንዲላቸው ይፈልጋሉ። ግን ደግሞ እነዛን ሰዎች እንደዛ አድርገው በእነሱ በስራቸው ውስጥ ታረጉ በኋላ እነዚያ ሰዎች ላይ በቃ ኩራት ምን ማለት በቃ የሌለ ያንን ሰውዬ ዝቅ አድርጎ የማየት የዛን ሰውዬ ስም ማጥፋት የሌለ ስም መስጠት በቃ እኛንን የተሻልነን እኛንን የበላይነን። አጋጥሟችሁ አያውቅም? በጣም ብዙ ሰው ያጋጥመዋል። እኔ እርግጠኛ ነኝ። ያኔ እኔ ብቻ አይመስለኝም ማለት ነው። እና ያጋጥማል ማለት ነው። እነዚህ ሰዎች ግን እኔ በጣም ያሳዝኑኛል ማለት ነው። እኔ ራሴን እንዲጠይቅና ራሴ ምን ላይ ነኝ ብዬ እንዲያስብ አድርጎኛል። ያኔ እኔ ለብዙ አመት አላስተዋልኩትም። ያኔ ይሄን ሁላ እድሜ ልኬን ስኖር እንደዚህ ያለ ሰዎች አስተውለው አላውቅም። አሁን ሰዓት ነው ልክ አሁን ባለሁበት ሰዓት ነው ያስተዋልኩት ማለት ነው። ከዛ በፊት ማስተውል በነበር በእርግጥ እነዛን ሰዎች ብዙ ሰዎችን ማጋጥሞኝ አልፈቸዋለሁ ማለት ነው። ግን እኔ አሁን ባለሁበት ሰዓት እያተኮርኩ ያጋጠመኝ ይሄ ነው ማለት ነው። እና ለማለት የፈለኩት እንደነዚህ ያሉ ሰዎች እንደነሱ መሆን ሳይሆን እኛ በጣም ያሳዝኑናል ማለት ነው። ግን ራስንም ተኩራቱ በፊት ከማለት ራስን ማስቀደም አይሻልም ወይ? ራስን ማውጣት ካሉበት ችግር አይቀርምም ወይ ነው የኔ አባባል ማለት ነው። በነገራችን ላይ ቲማቲሙ እንዳትጠይቁኝ፣ እኔ ቲማቲም ስለምወድ ነው። ይሄ ደግሞ ኩብዙ በዚህ በቪዲዮ ላይ ትልቅ ይመስላል እንጂ ያኔ እንዲሁም አብዛኛውም ስላቀረብኩት ነው መሰለኝ እንጂ እና ትልቅ አይደለም እና ትንሽ እይቱ ናት ማለት ነው። ይቺ ማለት ነው ታስታውቃለች እንደዚህ በዚህ ላይ ማለት ነው። ይሄ ነው እና አሁን ያው ፍጦ ሊሆን ራቲውን አላውቅም። እንግዲህ ይችን በላ አድርጌ እኔ ወደ እንቅልፍ የለሽልን ነው። ግን ደግሞ እናንተም ደግሞ አስተያየታችሁን እጠብቃለሁ። ብዙ ሰው እንደዚህ ያለ እርግጠኛ ነኝ ብዙ ሰው ያጋጥመዋል ማለት ነው። ብቻ አይደለሁም ብዙ ሰው እንደሚያጋጥም እርግጠኛ ነኝ በዚህ ነገር ላይ። እና አስተያየታችሁን እናንተ ማጋጥሟችሁ ከሆነ ኮመንት ላይ ብታስቀምጡልኝ በጣም ደስ ይለኛል። ምክንያቱም በሌላ ጊዜ በጣም በሰፊው አወራበታለሁ ብዬ አስቤያለሁ ማለት ነው። በጣም በሰፊው ብዙ ነገር ያኔ አንቺም ራስሽ እዚህ ውስጥ ታለሽ እንድትነቂ ያደርግሻል ማለት ነው። አንቺም ራስሽ ካለሽበት አንተም እንደዛው። ስለዚህ ሁላችሁም ኮመንት ላይ አስቀምጡልኝ። በዛ የተረፈ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ምንም ሰብስክራይብ አታረጉም። ለምንድን ነው ግን ሰብስክራይብ የማታረጉት? ኧረ ሰብስክራይብ አድርጉ። ተው፣ ነውር ነው። ታይቶ ምን ተብሎ ሰብስክራይብ ሳይደረግ ዝም ብሎ ይወጣል? እና እንግዲያስ ኢንሻአላህ በደንብ እንተዋወቃለን። ወደፊት መጪው ኢንሻአላህ አላህ ያኑረንም። ወደፊት እንተዋወቃለን። እና እንግዲያስ አይዟችሁ አሁን በሉ። ቻው ማሰላማ